وعلامة الرافضة የራፊዳዎች ምልክት ኢራናውያኖች ማለት ነው ኢራን ውስጥ በብዛት የሚገኙ ሺዓዎችና ራፊዳ አንድ ናቸው ትንሽ የሚለያዩበት ቢኖር እንጂ ማለት ነው የራፊዳዎች ቀራዝሎች ናቸው ኢራንም እንደዛው ናቸው እነዚህ አካላቶች የመጀመሪያ አይሁዳውያኖች ከማጥፋታቸው ይልቅ ሙስሊሞች ለማጥፋት ነው እንቅስቃሴ የሚያደርጉት ከአይሁዳኖች ጋር ያላቸው ጸብ የድንበር ነው ብለው ነው የሚያምኑት እንጂ የዲን ነው ብለው አያምኑ የዲን ነው ብለው በፍጹም አያምኑ አሁንም እንደዛ ነው ይሄ አይሁዳዎች የዘረፉትን መሬት እናስመልሳለን ብለው ነው እንጂ አይሁዳውያኖች የኢስላም ጠላት ናቸው ብለው አይደለም የሚዋጉት የፍልስጤምን መሬት ወረዋል ብለው ነው የሚዋጉት ገብታችኋል በዚች መልኩ ነው የሚዋጉት ማለት ነው እና ወዓላ ኩል ሐል በመጀመሪያ ጊዜ ሱዑዲያን ለማጥፋት ደፋ ቀና ይለነበረው ኢራን ነው አንዳንድ ጊዜ ቦምብን የተለያዩ መሳሪያዎች በሬሳ አስመስለው ያስገቡ ለማጥፋት ደፋ ቀና የሚሉት ተነበሩ ኢራናውያን ናቸው አሁንም እንደዛው ናቸው ገና ወዛው ናቸው ወከዛልከ ቢላዲን የአልሸባብ አልቃዒዳ የሚባሉት በሙሉ እስላምን የሚወክሉ አይደለም እና ዑስማን አልቢላዲ ሳዑዲያን ለማጥፋት ያላደረጉት ጥረት የለም ዑስማን አልቢላዲ ይባላል ወከዛልከ ሳዳም ሁሴን የሚባለው ሀገራችን ሰው ሳዳም ሁሴን ነው የሚለው ሱዳም ሁሴን ነው የሚባለው ኢራቅን አንኮትኩቶ እንዳልነበረች ያደረገው አከር ማለት ነው ያላቅማቸው እየተነሱ እነዚህ አካላቶች ራፊዳ ይባላሉ ራፊዳዎች እንደሚታወቁ ሐሰን ሁሴን እያሉ እሪ የሚሉ ናቸው አሽሃዱ አነ አሊ ረሱሉላህ የሚሉ ናቸው ማ ብዙ ሰው ያውቃቸው አሽሃዱ አነ አሊ ረሱሉላህ ወለሁም አቅሳን ከሲራ ከነሱ መካከል ማን አለ ይሄ ራፊዳዎች የሚባል አለ ዘይድያዎች አለ ዑስማንያዎች አሉ ፋጢሚያ የሚባል ፋጢማ ደግሞ ሀገራችን ዳዶ ብለው ሴቶች የሚያመልኩታል አይደል እሷ ፋጢሚያ ይባላል የራፊዳዎች እንትን ነው ማለት ነው ወከዛሊከ ሰበኢያዎች አሉ ሰበኢያ ደግሞ አልፈው ተርፈው አልይን አላህ ነው የሚሉ ናቸው አልይ አላህ ይባላል ሁወ የሚሉ ናቸው ሁወ ማን ነው ብሎ ሲጠይቃቸው አልይ ዝም አሉት ቀጥ ብላችሁ ንገሩኝ አላቸው ሁወ የምንለው አንተን እኮ ነው ምን ማለት ፈልጋችሁ አንተ አላህ ነው ማለት ነው ፈለግንበት አሉ እኔ አላህ ነኝ አው ከዛ በኋላ ጉድጓድ አስቆፈረና እንጨት አቀጣጠለና ከዛሬ ጀምራችሁ እኔ አምላክ ነው የሚሰው በዚህ ሰዓት ነው ማስገባው አለ አይ ምትመለሱ ከሆነ ተመለሱ አላቸው የጥሜት አካላቶቹ ምን አሉ በቃ ትክክለኛ አምላካችን ነው አሉና ገቡ ማን ነው لا يعذب بالنار الا رب النار የሚል ሐዲስ አለ በእሳት አይቀጣም የእሳት ባለቤት እንጂ የሚል አለና ስለዚህ አንተ ጌታ ነህ ብለው ገቡ እሳት ውስጥ አብዱላህ ኢብኑ ሰባ የሚባለው ሸሽ አመለጠ እሱን ሊገደል ነበር ሰበኢያዎች ይባላል የመጀመሪያ ጊዜ ሁወ ብሎ ያመጣላቸው እሱ ነበር እኚህ ራፊዳዎች ደግሞ ለአህለ ሱናዎች ምን ብለው ይጠራቸዋል ካላችሁ ተስሚያቱ አህለ ሱነቲ ናሲባ ብለው ይጠራቸዋል የአህለ ሱና ወልጀማዓ ናሲብዮች ናቸው ይላል ለምን አልይና አመልኩም አህለ ሱና ወልጀማዓ አልይ ያመልካል እንደ አህለ ሱና ወልጀማዓ አመልኩም ሐሰን አያመልክም ሁሰይን አያመልክም ፋጢማ አያመልክም ይሄንን ስላላመለኩም ይላል የነብዩ ቤተሰብ ጠላት ናችሁ እናንተ ይራቸዋል ማለት የነብዩ ቤተሰቦች ጠላት ናችሁ እናንተ ይላል እነዚህ ሐሰንን ያመልካሉ ሁሰይንንም ያመልካሉ አልይንም ያመልካሉ ማለት ነው ብሎም ደግሞ ሌላ ማን ያመልካሉ ፋጢማንም ድረስ ያመልካሉ ይሄንን ሲያመልኩ ተው አይቻልም ሲራቸው እናንተ የነብዩ ቤተሰብ ጠላት ናችሁ ለምን ሊመለኩ ካልከላችኋል ማለት በቀጥታ የሚሉት እንዴት ነው የነብዩ ቤተሰቦች ጠላት ናችሁ አትወዷቸው ይላሉ አያችሁ እየተመለኩ ነው አይሉ አትወዱ የነሱን ይላል ከዛ ሁሰይን እያለ በምን ሲገርፍ ነው የሚታየው ጩቤ እያመጣ እንደ ይጨቃጨቃል ሰውነቱ ማለት ነው ሰውነታቸው ይጨቃጨቃሉ ኸይር